ሰላም እንዴት ናችሁ? ውድና የተከበራችሁ የሰናይት ዩቲዩብ ቻናል ቤተሰቦች እንዴት ናችሁ? ደህና ናችሁ? ከአንደና መጣችሁ። ዛሬ ደስ ብሎኛል ጌታን ማለት ነው። እንግዲህ ሞኔታይዝ ተቀብሎኛል። አንዳንዴ ድክመታችን ወደ ኋላ ሳንል ከበረታን ውጤታማ እንሆናለን ማለት ነው። እና ለዛ ነው ትንሽ ዳቦ ሁሌ ዳቦ እንዳትሄዱ ኤኒዌይስ ዳቦ ቆንጆ የሆነ ዳቦ ልጋግርና እስኪ አብረን እንቆልሳለን ብዬ ነው ማለት ነው። ቪዲዮን ከወደዳችሁት ሼር፣ ላይክ፣ ሰብስክራይብ ያደርጋችሁ አበረታችሁን። መውደቅ የለም፣ ተስፋ መቁረጥ የለም። በዚህ አጋጣሚ ሴቶች የመሆን ወንዶች ተስፋ መቁረጥ የሚባል ነገር በጭንቅላታችሁ አታስቡት። ተስፋ እንዲኖራችሁ ማለት ነው። እኔ የሆነ ቻናል ነበርና በሱ ተስፋ አልቆረጥኩም። አዲስ ከፍቼ ዛሬ ተይዘኛል ማለት ነው። እና በዚህ አጋጣሚ እንኳን ደስ አለሽ ልትሉኝ ይገባችኋል ሀቢባቲ። ለማንኛውም የተጠቀምኳቸው እንቁላል ማብኪያ ማለት ነው። ማብኪያው የእርሾ ማብኪያ የለም እሱ በዚች የተጠቀምኳት አላበዛሁትም። 2 ኩባያ ዱቄት ዲክን ፓውደር፣ ትንሽዬ ጨው፣ ዘይቱን ነው የተጠቀምኩት ማለት ነው። በትንሿ 2 ማለት ነው። ከዛ በላይ አላበዛሁትም። እንደዛ አድርጌ አቡክቼ ቤቴን እስካጸዳ ድረስ ተውሁትኝ ማለት ነው። ከድኜ ሲነሳልኝ አሳያቸዋለሁ። እንደዛ አድርጌ ለበስ አድርጌ ፕላስቲክ ስለበስ አድርጌ ትቼዋለሁ። ወደ ቤት ማጽዳት ሄድኩኝ። ከዛ ቦካችልኝ። እየተት ብዙም አላወፈርኩትም፣ ቀጠን አድርጌ ነው። ከዛ ምንድን ነበር የሚባል ይሄ ያ ስለሌለ በምን ተጠቀምት? ከስ፣ ይሄ ሰላጣ ከስ አይደለም ምንለው፣ በሰላጣው ከስ ማለት ነው የምጋግረው። ጥቁር አዝሙድም ጨምሬበታለሁ። ከዛ እንደዚህ ጤንጥዬ ናት፣ ብዙ አይደለም የኔ ስለሆነ እንዴት ቻርጌ ከሴን ከላይ ያደረኩበትና ከላይም ከታችም አድርጌ ከሱ እንዳይዝባችሁን ጥብቅ እንዳይል ዘይት ትቀቡታላችሁ ማለት ነው። ከዛ ከስርም ከታችም እንደዛ አድርጌ አለብሰዋለሁ ማለት ነው። ካለበስነው ዋዳ ኦቨናችን ሞቅ ያለ ነበረ። ኦቨናችንን ውስጥ እንደዚህ ከታች ነው መጀመሪያ ነው እንትን ያልኩት፣ ከታች እንዲበስልልኝ ከታች እንደዚህ አድርጌ ፍርኑን ውስጥ አስገብቼ ኦቨን ውስጥ አስገብቼ ለ25 ደቂቃ ምናምን ከላይ ከዛ ትንሽ ሞቅሲ እንደዚህ አድርጌ ቆንጆ አድርጌ ጌታ እንዴት እንደሚጣፍጥ ብታዩት። እኔ እንደዚህ እንትን ያልኩት ለመጀመሪያ ጊዜ ነው። እንደ ዳቦ ጋግራላ አይታችሁት ከሆነ በከስ ግን እንደዚህ አይነት አድርጌ ሰርቼዋል አላቅም። ጤንጥ የነጋገርኩት ግን አያችሁ አድርግ ደስ የምትል ቅልጥፍ ያለች ዳቦ ቆንጂዬ። ለቁርስ ከፈለጋችሁ ዝባዝንኬ ምናምን ሳይበዛ ለቁርስ ከፈለጋችሁ እንደዛ አድርጋችሁ ሰርታችሁ ተጠቀሙት፣ ብትወዱታላችሁ። በዚህ አጋጣሚ እንኳን ደስ አላሽ ልትሉኝ ይገባል። እንዳትረሱ ቪዲዮን እስከ መጨረሻው እያያችሁ ብዙም አይደለም 5 ደቂቃ ናት። ቪዲዮን እስከ መጨረሻው እያያችሁ ሼር፣ ላይክ፣ ሰብስክራይብ አስተያየታችሁን ስጡ ማለት ነው። አያችሁት ቀለል ጠዋት ቁርስ ልጅም ላላችሁ ለልጃችሁ ወንደላጤዎችም ቀለል አድርጋችሁ መስራት የምትችሉት ነው። ወንዶችም ማለት ነው ሰርታችሁ እንደዚህ አድርጋችሁ ስራችሁን እየሰራችሁ ልብሳችሁን እስክታጥቡም እንደዚህ ቦከት አድርጋችሁ በጎን አስቀምጣችሁ ከዛ 1 ሰዓት 30 ደቂቃ በደንብ እንካለ አይቆይም። ከዛ ጎን ጋር እንደዛ አድርጋችሁ ታስቀምጣታላችሁ። ስራችሁ ስትጨርሱ ግግር ይሄ ደግሞ አይብ ነው። ሌላ ቀን አሳያችኋለሁ። አላገናኘሁትም ማለት ነው። እና እንደዛ አድርጋችሁ ዳቦዬን ሰርታችሁ ከቤታችሁ ከውጭ ከምትበሉ እንደዛ አድርጋችሁ ሰርታችሁ ብሉ። እንዴት እንደሚያምር ኬክ ነው የሚመስል ጌታን። በሶዳ አልወድም ምን ያገረው ቤት ራሱ አልበላም ነበር፣ ግን አሁን ቆንጆ ነው ብለውኝ ማለት ነው። አገር ቤት እያለሁ እኔ እየመረጥኩ ነበር የምበላው። ቤተሰብ ሲጋገር እንደዚህ ላይ አልወድም። አሁን ግን ጣዕም አለው ራሱ፣ ሽታው ራሱ ደስ ይላል። እንዲሁም ምንድን ነው ቢረ ከጥቁር አዝሙድ ሌላ ደግሞ አለ። ይሄ ምንድን ነበር የሚባል አብሽ ራሱ ያደርጉበታል መሰለኝ። አብሽ እንጀራ ነው ዳቦም ያደርጉበታል ዋሌበር እና ቆንጆ ነው። እንደዚህ በሶዳ ጥቁር አዝሙድ በሶዳ በአረበኛ ነው ቅልቅል ጥቁር አዝሙድ በሶዳ አንድ ናቸው። አርጋችሁ ለብ አርጋችሁ ሽታ አርጋችሁ በእጃችሁ ጨምራታላችሁ ሽታ እንዲኖረው ማለት ነው። እና በጣም ቆንጆ ነው። እንደዚህ ያማረ ምርጥ የሆነ ዳቦ መብላት ከፈለጋችሁ ቪዲዮውን እስከ መጨረሻው አይታችሁ ላይክ፣ ሰብስክራይብ፣ ሼር እያደረጋችሁ ድጋፋችሁ አይለኝ።
ጉዞ የመዳም ቅመሞች ወደ ላይ ነን እንግዲህ። አመሰግናለሁ። ባይ ባይ።